ስትረኝ አዎ ሄዳለሁ አለች። ሂጅ አልኳት። እንዳለችውም ሃይማኖቷን ቀይራለች። ተመልሳ ወደዛኛው ባሏ ጋር ንኬንም በደንብ ታላወርድ ምንም ታላ ወደዛኛው ባሏ ጋር ሄዳ ከዛኛው ባሏ ጋር አገኘኋት፣ አየኋት። ሁሉም ቲክቶኳንም ገብቼ አየኋት። እንደገናም ደግሞ ክርስቲያንም መሆኗን መዝሙር ምናምን ትትለቃየኋት። ስለዚህ ስጦታ የሰጠሁሽን ስጦታ እኔ እንደዚህ አይነት ነገር እንዲሰራበት አልፈልግምና መልሽልኝ አልኳት። ሌላ ነገር አታያይዘው ስላልሽ ነው እንዲህ አልኩሽ እንጂ ስጦታውን ወዴት አዝሮ ነው ነበር? ወደ ሌላ ነገር አዝሮ ነው ነበር። የለውን ብር ተቀበሪ ትላት ይሄን ወስጃለሁኝና ስለዚህ በዚህ ይጣጣልኝ ብላ ወስዳለች። ያን ደግሞ ለማቅረብ ነይ ብዬ ወደዛ ለወስዳትል ወደ አሰራት ሰውዬ ለወስዳትል አልፈልግምም አልወሰድምም ስልክም አላነሳም አለችኝ። ክሰሰኛ አለችኝ። ይኸው እንግዲህ መጥቼ ተአመኩኝ። ክሰሰኛ አለች ከኛ ጋር ነው። እሺ የልክ ተታታደ ይኸውልህ አሁን ይኸውልህ እኔ ሁሌ የምለው ነገር አለ። አንድ ሙስሊም ሃይማኖቱን ቀይሮ ክርስቲያን ካገባ ለሴቷ ብሎ እንጂ ሃይማኖቱን ወዶት አይደለም። አንድ ክርስቲያን አንድ ሙስሊምን ወዳ በወንድ በኩል ሄዶ የሚሰልሙ ወይ በሴትም በሁለቱም ሃይማኖት ላይ ሄዶ የሚሰልሙ ሰዎች ለእምነት ክብር የሌላቸው ናቸው። ይሄንን አስምሩበት እሺ። እምነቱን የሚወድ ሰው አንድ ሙስሊም እምነቱን የሚወድ ከሆነ ከእምነቱ ከሚመስል ሰው ጋር ነው የሚኖረው። አንድ ክርስቲያንም እንደዛው ማለት ነው። ይሄ አንቺም በሃይማኖትሽ እኔም በሃይማኖቴ ቴዲ አፍሮ ዘፈን ላይ ነው እንጂ ህይወት ላይ ሰራ። እኔ አሁን አንተን የምጠይቅህ ምን እንደሆነ ታውቃለህ? አንተ አሁን የፈለከኝ ስጦታ ሰጥተሃታል። እሷ አንተን ደግሞ ትታ ፈታ ወደ ነበረችው ወደ ክርስቲያን ባሏ ከሄደች አንተ እያልክ ያለው አናግሩልኝና የስልኩ ስንት ብር አለባት አሁን እሷ 850 ብር ስልኩ እንደገና ሀብል 130 ብር መሰለኝ እንደዛ 970 ብሮች አሉ። ኦኬ ይሄንን ብር ደውዬ ጠይቅልሃለሁ እሷን። እንደኔ ደግሞ አንተ ወንድ እንደ ሐሳብ እንትን ካልኩሌት ብናረግ ያዋጪዎቹን ያወጣው ኖ አይ አናደርግም። ታይ ይኸውልህ አንድ ነገር ልንገር። አሁን አንተ ምናልባት ኢሞሽናል አንዳንዴ ወንዶች ወይ በቡጢ ካላላችሁን ወይ በሆነ ነገር ካላላችሁን እኛ ሴቶች ስለማትረኩ ይመስለኛል። አሁን አንተ ስሜት ነው እንጂ ቢያንስ 950 1000 ድርሃም ቢሆን ነው خلاص አፉ በላት። እሷን ቀንቷት ከሄደ አንተ خلاص ተዋት። ያኛውን ስለ ሃይማኖት መውረድ ያለበት ነገር ግን ካለ ከማንም ቲክታከር ጋር ሳይሆን ከኡስታዞች ጋር እምነትህን ከሚያውቁ ሰዎች ጋር ከቁርአን ከሐፈሱ ሰዎች ጋር ቁጭ ብለህ አውራ። ያንተ የሚነግሩህ ነገር እንትን በል እንጂ ይቅርታ በላት። 1000 ድርሃም ዛሬ እንሙት ነገ እንሙት አናቅም። خلاص ስልክ ገዝተህ ነው የሰጣት። ያንን አሮጌ ስልክ እንኳን አምጥታ ብትሰጥህ خلاص ምን ያደርግ? ለምን ትገመታለህ? በትንሽ ነገር ማለት ነው። ስጦታ ነው خلاص አፉ በላት። ማርያምን አፉ ካንተ ይለፍ። ስለዚህ 1000 ድርሃም ነው። መሲ አንድ ነገር ልናገር። ብሩ አልቆጨኝም። አፎታም ለኔ ምንም አይደለም። ጎበዝ የተናደኩበት ነገር ለምን ይሄ ነገር ከሰራብኝ በሌላ አምኔ ወድጄ በነበርኩ ላይ በሌላ ለምን ይሄ ነገር ተሰራብኝ? ርካሽ ነገር ርካሽ ነው። ከባሌ ጋር ስሚ መሲ ከባሏ ጋር እንድታወራ የፈቀኩላት ጉዳይ አለኝ። ምንድነው ልጅ ስላላቸው በመሃል ትነግረኝ ለልጆቿ አንድ ነገር እናድርግ ስትለኝ እሺ ብዬ ፈቀኩላት። ተፈቅድላት ግን እሷ ሌላ ነገር ኖሯል ያዘችው። ታውቃለሽ? አዳምጠኝ። መጀመሪያ የቀመሳት እሱ የተቀማመሱት እነሱ። አንተ እኮ በኋላ ነው ትዝ ሲላት ሄደች። ድሮም ልቧ ካንተ ጋር አልነበረም። ልቧን እሱ ጋር ተታመጣ ነው እንጂ ሴት ልጅ ይኸውልህ አንተን ከፈለገች እኔ ለምሳሌ እኔ ወደድኩት ያፈቀርኩት ወንድ ካለ በህይወቴ ውስጥ ሰው ካለኝ እዚህ ጋር ለምን አይገለበጥም? ሌላው እንዳይመጣም በህይወቴ ገባ። ግን እሷ መጀመሪያ የቀመሰችው እሱ ነው ያጣጣመችው። ጣዕሙን የምታውቀው ይዛን ነው። አንተ ጋር መጣች። ትንሽ ያልጣማት ነገር ሊኖር ይችላል፣ ምን ሊኖር ይችላል። ስለዚህ ሄደች። ፈረሱን ሜዳውን ጨርቅ ያርግልሽ በላት። አንተ ግን በ1000 ድርሃም አትገመት። እኔ እህትክ ላጥፋክ አፉ በላት። እናቴ ትሙት አፉ በላት። ታዋ ደስ ይለኛል መሲ ወላሂ ደስ ይለኛል። አፉ ብላትም ትቻል ልኖር ነበር። ትቻት እየኖርኩም ነበር። ግን እኔን ደግሞ የሚያስወቅሰኝ ነገር በአካል ምናምን እኮ አልተገናኙም። በአካልም አላገኘኋት። በአካል ባገኛትም ኖርማል ነው። ግንኙነት የለም እንዴ? ግንኙነት የለንም። አልቀመስካትም። አሁን ልትመጣ ነበር። እቅዳችን ጨዋታውን ጨረሰችው በመሐከል ቤት። ግንኙነት አሁን ነው ጫወታው። በኦንላይን የተዋወቃችሁት
እሷ ላይን እሷ ሻርጃ ግንኙነት ስበት አንተ ራሱ ፉዞ ነህ። አሁን ወደ አንተ ልዞር ነው። አንተ ራሱ ፉዞ ከንቱ ሆነክ ነው እንጂ አንተ ቻርጃ እሷ ላይን ሆኖ መቅመስ አቅቶክ ነው። እሷ እዛ እስክትሄድ ስላልቀመሰችክ ነው የቀመሰችው ጋር ሄደችው። ጠበል እንትና ጠረቤ ነበረች እምወጣው ልወጣ ንግግራችን ከረመዷን ከወጣ ወዲህ ነበር። አሁን ሰውየው ከለከለ እንዳትወጣ ብላ በጣልቃ ደግሞ ይሄ ነገር ተፈጠረ። አሁን ተያተላት ሰውየው እንዳይወጣ አግቷል ነው የምትለው። እየዋሽሽ ነበረ፣ መጀመሪያም እየዋሽሽ ነበረ። ከዛ ቲክቶክ ላይ ልጁ ባሏን ፖስተችው። አይ እሱም ፖስተው ሲፖስታታል፣ ግን እዛ ጋር እየተነጋገሩ ነው። የቲክቶካቸው ባሏ ያለው እዚህ ነው ወይስ ኢትዮጵያ ነው? እዚህ መጥቷል። ከመጣ በኋላ ማን ያመጣው? እሱ አይደለም ያመጣው፣ በራሱ ነው የመጣው። በዛን ሰዓት እሷ ብሎክ ናት አድርገዋለች። ከጊዜ ወዲህ በኒኬ ላይ ተጠጋባን በኋላ ነው ችግሩን ማንጣት የጀመረው። ያው ልክ ሰይድ ነው አይደል? ስምክ በይው የአባቴ ስም ነው ሰይድዬ። አሁን ተረዳውክ። ሳልቀምስ ድል መመታቴ በድል እሷ መሄዷ ነው። ስላልቀመስክ ነው። ግን ይገባኛል ይሄ ስሜት። እያንዳንዱ ሰው ያሳለፈው ስሜት ነው ይሄ። ይሄ ኮሜንታተር ላይ ራሱ እርር ያለው ነው የሚስቀው። ስላልቀመስክ ነው ግብግብ ያደረገክ። እንደው እዚህ ቻርጃውኝ አላይኔ እጅ አለመቅመሴ ጉርሻ አለመቅመሴ አንድ ዙር አለመሄዴ ነው ያናደደ። ኢትስ ኦኬ። እናውራት እስቲ ስልኳ ስላለ ሚውት አድርጋ አንተ። ስልኳ ዝግ ነው። ቀጥታ መስመር የላትም። ቀጥታ መስመሯን እኮ የሰጠዋችሁ ግን ዝግ ነው። ተዘጋችሁ ቆይታለች። ምን ሆና ምን አቅላታለሁ? የሆናት አንድ ምን እንደነካት ሴቭ አድርገሽ ቦትም ላይ ደውይላት። በአላ ቦቶም ላይ አለች፣ ኢሞ ላይ አለች። ተባጅ ብሶብሻል። ጓደኛዬ እንደባሰብሽ አልገባኝም ነበር። ኮሜንታተሮች እናንተ ምች እኮ ናችሁ። እናቴ ትሙት ለሳላችሁ አጀንዳ። እስኪ ቦትም ላይ ቼክ አድርገን በላሎ ብሎ ነው የተበላው። ይወር ስሟ ማን ነበረ? ኢየሩስ በያት። የምን ኢየሩስ? በሸሃዳ የተቀበለችው ትክክለኛ ስሟ ማን ነው? አንዴ እሱን ክዳ እኮ ወደ ክርስትና እምነቷ ተሄዳለች። ምዳ ደከመች ሜቲ። እኔ እኮ ያ ነው እንጂ ያለ አይደለም። ሰላም እንዴት ነሽ ኢየሩስ? ደህና ነሽ ኢየሩስ? መሲኔ ላወራሽ ፈልጌ ነበር ማሬ። ኮንትራት ወስዳ ነው ሙድ ያዘችበት። ሰይድ እንደው አንድ ጥያቄ ልጠይቅህ። ወይ ጠይቂኝ። አይ ወይ ስትራሱ አንጀት ነው የምበላው። የት ተዋወቃችሁ? ወላሂ የተዋወቅንበት መንገዱን ታሪኩን ባወራው ብዙ መንገድ አለው። አይ አጥኖ ረጅም ረጅሙማ ጭራሽ ስራ ይሰሩብናል የመዳም ቅመሞች። አጠር አድርገውና ጥፍጥ ያለችውን እዚህ አፑን ብቻ ከነገርከን በቂ ነው። ቲክቶክ ነው፣ ፌስቡክ ነው፣ ኢንስታግራም ስልክ ነው ያገናኘን። ስልክ ብቻ የተሳሳተ ስልክ ወደ እሷ መጥቶ በእሷ ፎቶ ሲጀነጁን ይከርመው ደወለች። እህቴ እየደወለች ነው። አይታ ነው መሰለኝ ሸበኬን አቋረጠችው ማለት። የተሳሳተ ስልክ ወደ እሷ መጥቶ ከዛ ያ ስልክ በሷ ፎቶ ነበር ሲጀነጁን እየከረሙት ያቺ ልጅቱ። ያ ስልክ እሷ ስትይዘው አንቺ ማነሽ እንዲህ ፎቶ ነበር የተላከልኝ ብዬ በዛ ምክንያት ተገናኘን። በ3 ቀን በ4 ቀን ባልሞላው ተገናኘን፣ ቀጠልን። ከዛ ክርስቲያን ናት። በተገናኘን በስንተኛው ቀን ይሁን ልስለማለች፣ ሃይማኖቱን ወደዋለሁ አለኝ። እሺ አልኳት፣ ሰለመች። ከዛ በተሰለመች በ15ኛው ቀን ኒካ ተሳሰርን። ኒካ ተሳሰርነው ለምንድን ነው? ኒካ ተቤተሰቦቿ ስትለያይ ይኸው ብቸኛ ትኮን አይ ይችል ብዬ አሳዘነችኝ። ለምን እኔ በአሁኑ ሰዓት ያለሁት አለ እምነቷንም አልቀበላሉት እነሱ ምን አልላሉ። ከዛ ቲሉ በተሰብም ሙስሊም የለባቸውም። ከዛ ያ ሁላት ይፈጠር ትሰልም አይ ወደዋለሁ ሃይማኖቱን ሰልም ያለው ትትለኝ አይ በኋላ እንዳይስተጓጎል ህይወቴ ምናምን ተላት አብሽር ነው የምትለኝ። ትንል መጨረሻ ላይ በ15 ቀኑ ኒካ አሰርኳት። ኒካ ታስራት እንደው ላውራሽ የዚህን ታሪክ
ወኪል አቅርቢ ተባለች፣ ወኪል የለኝም አለች። ሁሉም ክርስቲያን ናቸው። ክርስቲያን ደግሞ ወኪል አይሆንም ሸሪዓ ፍርድ ቤት። እሺ ሸሪዓ ፍርድ ቤት በወንድም ያሳሰርኳት ይሻለኝ። ሸሪዓ ፍርድ ቤት ትታሰር። ለሸሪዓ ፍርድ ቤቱ አንዴ ቦቲም ላይ ስልኳ ሰራ። አንዴ ከሁለት ወገን እንስማ። ኮሜንታተሮች መሲ የኛንስ ድምጽ የሴቶች ድምጽ አትሰሚም እያሉ ስለሆነ የሴት ወገን ደግሞ እንስማ። ምናልባት አንተስ በሌላ ላይ ከጅለህ ቢሆንስ? ኧረ ወላሂ አይደለም። ባይስ ዋትስአፕ ላይ መለሰች። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። መሲ ብርጅስቶን ነኝ ከቲክቶክ ነው። ቦቲም ላይ አንሽልኝ። እሺማ እሺ፣ ቆይ ቦቲም ላይ ልደውልላት። እሺ እህቴን አስገቧት። ኖ እህት ምናምን አይሰራም። አስገቡ ትላለች። ኖ ምንም አትሰራም። ምን ትሰራለች እሷ? እንዲማ አንድ ሴት ልጅ ላይ መደራረብ ጥሩ አይደለም። ማለት ትደራረብ አይደለም። ቀጥታ ስልኳ አይሰራም። ቦቲም ላይ እየደወልኩላት ነው። አንቺ ስልኝ ቦቲም ስላት እሺ አለች። ሄሎ እንዴት ነሽ? መጀመሪያ ሚት አርግሽ አውሪያትና ከዛ ደህና ነሽ? መሲ ሚውት አርጊ። በፍቃደኝነቱ አሰሚ ድምጿን። እስከዛው ሳሪ ወይ በቃ ፍቃደኛ ነው። እሺ ላውድ አንዴ ችግር የለውማ ቢሰማ ድምጽሽ መጀመሪያ። እሺ ፍቅረኛሽ መጥቶ ነበረ። ወይ መሲ ጉዳዩን ሳንነግራት ችግር የለም ድምጽሽ ቢሰማ ትላለህ ወይ መሲ? የቦትሙ ሐሳብ የኔ ነው። ጥሩ ነው ሳሪ። በጣም አንቺ ምሻልሽ ወይ እናንተ ወይ ጉድ ረጅ እኮ አንቺ እኮ ሀሳብ አታምጪ ውዴ። አንቺ ሀሳብ አታምጪ። አንቺ ሀሳብ አታምጪ። የምር እውነቴን ነው። አንድ ሚሊዮን እኮ ሊገባ ነው ውዴ። ትንቀረሽ ከቀረሽ 8000 ማርያም ምን እናርግ? ቀንሽን ታነዋሪ እስከዛኛን ቀንሽን መሲ ለምን ዝም በሉ ትለናለች? ስምንት ብቻ ነው የቀረሽ። በዚህ ሳምንት ገበያለሽ። እዚህ ያላችሁ 8000 ፎሎ አርጉኝ። ፎሎ ያላረጋችሁ አርጉና ፎሎ አርጉኝ እስቲ። ያላ ፎሎ አርጉኝ። በአስሩም ስልካችሁ ፎሎ አርጉኝ። አይዞሽ ወንድሜ። ኧረ ምንም አይሆንም። እሱ ችግር የለም። ካልሆነ መሲ ብርጅስቶን ስልክ ትልክለታለሽ በቃ። አረኝ ለዛ ችግር የለኝም። በገንዘቡ የማይሆን ነገር ስለሰራችበት ነው። ጣጣ የለውም ወንድሜ፣ አታስብ። ችግር የለም። እኔ ስለሚያስጠይቀኝ ነው ገንዘቡ ያደረገችው። ፎሎ አርጉኝ ጋይስ እስቲ 8000 ሰው እዚሁ ፎሎ አርጉኝ። የለበስኩት እኔ ምን በስንት ጊዜ አንዴ ሚውት አድርጉ። እሺ ይሰማል? ይሰማል። እሺ ያውልሽ አሁን እኔ ነግሬሻለሁኝ። መጀመሪያ ክርስቲያንም ከክርስትና ወደ እስልምና ሄጄ ነበር። ከእስልምና ደግሞ ወደ ክርስትና ተመልሼ ነበር። የራሴ ምክንያት አለኝ ብለሻል። እሱ ምክንያቱ ያንቺ ምርጫ ስለሆነ አልጠይቅሽም። ምርጫ ይልንገርሽ ማለት እሱ በጣም እንትን እያለ በቃ ብዙ ነፃነት ስላሳጣኝ ምናምን ከሚባለውን ነገር መውረድ ያልቻለም። ገባሽ መስዬ? እሺ አሁን ቆይ ሚውቱን ፈትቼዋለሁኝ። አንቺ እያልሽ ያለሽው ትቼው አልሄድኩም ግን ብለሻል። እና አሁን ቀጥይ። ምንድን ነው ያጣላችሁ? እሱ ለኛ አስረድቶናል። ምንድን ነው ያጣላችሁ? አንቺ ደግሞ ህዝቡ እየሰማሽ ነው፣ አስረጂ። በቃ ነፃነት አሳጣኝ የምልሽ ከአንቺ ከሰው ጋር ስትኖሪ ትዳርም ቢኖርሽ ጓደኛ አለ፣ ፋሚሊ አለ፣ ታወሪያለሽ። ግዴታ ያንን የትዳር ወይም ትዳር ብለሽ የምትኖሪውን ሰው አይደለም ብቻ የምታወሪው። ስትኖሪ ብዙ ነገር ታረጊያለሽ፣ ብዙ ትዋዋያለሽ፣ ብዙ ትጫወቻለሽ፣ ሀሳብ ሸር ትደራረጊያለሽ ምናምን። ስለዚህ እሱን ነፃነት አሳጣኝ። ትወጂዋለሽ?
ነው ታፈቅሪዋለሽ እና እንደዛ ሳልል ወደዚህ መንገድ ገባሁ። ወደዛኛው ባልሽ አልሄድሽም? አልሄድኩም። እሺ መጀመሪያ ሰላም በላት። እንዴት ነበር ስልክ ስትደውልላት ሰላም የምትላት? አንዴ እንዴት ነበር? ሄሎ በላት። ደህና ነሽ ማሪ ነው የላው እላታለሁ። አውራት ስልክ ነው አንተ እዚህ ጋር ቁጭ ያልነው እኮ ላንተ ነው። ወይ ሄሎ በላትና በፊት እንደምታወራት ምን ሰላም ነው ኢማን? ደህና ነኝ። ደህና ነሽ? ደህና ነኝ አለን ሁሉ ሰላም አለሁ። አልተመለስኩም ታያለሽ። ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይልሽም ነበረ። ስለዚህ እኔ ደግሞ ያለሁት ወደ ባሏ እሷ ናት የፖስተችው ወይስ እሱ ነው የፖስታት? እሱ ፖስታታል፣ እሷ ደግሞ የኔ ውድ ባል ትላለች። ገብታ ኮሜንት ላይ መሲ ስሚ፣ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ከልጅ ጋር ይቃት እኮ ነው። የኔ ውድ ያልሽው አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላድርግና ሀይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። በቃ ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማን ሳ ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስቲ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስላሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ። ላ እሱ መሄዱን ትሂድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምን ጋር አየው ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጡኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንዴ አንተ ስልኳን ጠልፈህ ነው ወይስ እንዴት አግኝተህ ነው? ኖርማል ስልኳን ጠልፌ በኢሞ ትናንት ነው ብሎክ ያደረገች። በአንድ ኢሞ የኔ ውድ ባል የነፋፋጭ የምኖርልህ የልቤ ንጉስ የምትለውን ሁሉንም እየቀረጽኩ ይዤባታለሁ። በቲክቶክ ደግሞ አሁን ገብቼ ቲክቶክ ላይ ገብቼ ይዤዋለሁ። ወደ ክርስትና እምነት ትቀር እኮ እኔን ጥላ ሄዳለች። ይሄ ጋር እኔ እስላም ነኝ፣ እሷ ክርስቲያን ነው። ኑሮ አንድ አይደለም። ኒካውም ለራሱ አይሆንም። ክርስቲያን ሆኛለሁ አለችሽ ማለት እኔን ጥላ ሄዳለች። እኔ ደግሞ ክርስቲያን ተሆነች እስልምና ላይ ሆና ቢሆን የምዝባል አልመጣሁኝ፣ አፌንም አልከፍትም። ጨቁኖኛል የምትለው ደግሞ እኔ ከማንም ቤተሰብ ጋር አውሪ ብያት ከልክላት አላም። ግን አንቺን ከሚፈልጉ ወንዶች ራቂ፣ አልፈልግም አንቺን የሚፈልጉሽን ወንዶች እንድታወሪ ብያለሁ። በጭቆና ቢሆን የወንድ ባህሪ ነው። ትክክል